ሰላም የቻናሌ ተከታዮች እንዴት ናችሁ? ሰላም ነው ወይ? ሰላም ናችሁ ወይ? ዘነበ በላይ ነኝ ከባህር ዳር ኢትዮጵያ። ያው እንደተለመደው በቻናላችን እኔና ወንድሜ መኳን ታከለ ያው የኢትዮጵያ ትራዲሽናል መሳሪያዎችን የተለያዩ ሰዎች በሚያዙ መሰረት ከሀገር ውስጥ ከሀገር ውጭ ላላችሁ ሰርተን ቼክ አድርገን በደንብ ሁሉንም ፒካፑንም ጃኩንም ሁሉንም ገጥመን ነው አዘጋጅተን ነው የምንሰጠው። ስለዚህ ይሄንን ደግሞ አንድ ወንድማችን ከአንድ ማሲንቆ ጋር ማለት ነው የታለ ማሲንቆ ከዛኔ ያለ ቆይ እሱንም አስገባዋለሁ። ቅረጽ ችግር የለም። አንድ ቆንጆ ማሲንቆ ጋር እሺ አብሮ አዞልኛል። እንግዲህ ወደ መላኪያ ቦታ ለሄድ ነው እነሱ ጋር አብሬ ማሲንቆንም ክራሩንም ማለት ነው ወደ ፖስታ ቤት ይጫውን ልኳለሁ። ቅድሚያ ግን ለእናንተ አሁን ማድረግ ሁሌም እንደምናደርገው ማለት ነው ከሰራን በኋላ ያው ቼክ አድርገን ነው እኛ ቼክ አድርገን ነው። ምክንያቱም ቼክ አልተደረገም ማይሰራ ነው ምናምን እንዳይሉ ቼክ አድርገን ነው የምንልክ ማስረጃ እንደማለት ነው። ድምፁንም በዛውም እንድትሰሙት የሚያክል ነው ውበቱ። ክራሩ ከተሰራ በኋላ ምን አይነት ድምፅ አለው የሚለው ነው ቶናቸውን ለማወቅ ይረዳ ዘንድ እንደማያተኛም እሱን ነው እያደረግን ያለ ነው። ስለዚህ ይሄን ይመስላል። ማሲንቆንም እሞክረዋለሁኝ አሁን እና ክራሩ ይሄን ይመስላል። ስለዚህ ማሲንቆን ደግሞ አሁን ቼክ አድርጓል። ፓውዝ ነው
ማሲንቆ ደግሞ ይሄን ይመስላል። ያው በደንብ ማሲንቆ ብዙም አልችልም፣ ሞክራለሁ ግን ለመስማት ያክል ጥሩ ድምፅ እንደማውጣት እንደሚችል ለማሳየት ያክል ነው። ክራሩን የቅድሙ እንዳያችሁት አይነት ሆናለሁ። ማሲንቆም ያው በላይ ኢትዮጵያ ካርታ አለው። ይሄም ፍልፍል ነው እንደምታዩት፣ ምንም አይነት እንትንም ያለው በተፈጥሮ ነው። የተፈጥሮ ቅቡ ይታያል እንጨቱ ጋር እና ፒካፑም ይኸው እዚህ ጋር ተረድኩታ። እዚህ ጋር ያለው ይሄ ፒካፕ ማይክ ነው። ይኸው ራሱ እዚህ ጋር ደግሞ ቮሊዩም ማጥፊያ ነው። አሁን ጠፍቷል። ይሄ ደግሞ ሲበራ ነው። ድምፁ መኖሩን ለማወቅ ነው። አጥፍታችሁ መቃኘት ስትፈልጉ አጥፍታችሁ ትቃኛላችሁ፣ ድምፅ እንዳይረብሽ ማለት ነው። ኮንትሮል ማድረጊያ ነው ያኛው። ስለዚህ እዚህ ጋር ደግሞ ጃክ ማስገቢያ ያለው፣ እዚህ ጋር ደግሞ ጃክ ማስገቢያ ያለው ማለት ነው። ስለዚህ ይሄን ይመስላል። አሁን ወደ መላኪያ ቦታው ጋር ሂጄ እልካለሁ ማለት ነው። ሲደርሳቸው ያው ደርሶኛል ብሎ መልእክት ይልክልኛል ማለት ነው። ስለዚህ ይሄን ይመስላል። ወንድማችንን ዘላለም በጣም እናመሰግናለን። ቀጣይ ደግሞ ሌላም ሌሎች ጓደኞችም አሉ ምናምን ብለኛል። በጣም እናከብራለን ወንድሜ፣ ምንም ከልብ እናመሰግናለን። ክብራን የቻናሌ ቤተሰቦችን አዲስ ለሆናችሁት ሰብስክራይብ እያደረጋችሁ ውድ የኢትዮጵያ ሙዚቃ መሳሪያዎቻችንን በማሳወቅ ላይ ነው ያለነው። ስለዚህ ይህን ይመስላል። ቴንኪው። አመሰግናለሁ።